በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለአባታችን ለአቡነ ገብረ መንፈስ ቅዱስ ዓመታዊ የዕረፍት መታሰቢያ በዓል በሰላም አደረሳችሁ እያልን የአባታችን የአቡነ ገብረ መንፈስ ቅዱስን ታሪክ በትንሹ ልናዘክራችሁ ወደድን። እናታቸው ቅድስት አቅሌስያና አባታቸው ቅዱስ ስምዖን ንሂሳ በምትባል አገር ወደ ቤተ ክርስቲያን እየሄዱ ልጅ እንዲሰጣቸው 30 ዓመት ሙሉ እግዚአብሔርን ተማጽነው እግዚአብሔርም የለመኑትን የማይነሳ ልመናቸውን ሰማና አቅሌስያ መጋቢት 29 ቀን በብስራተ ገብርኤል ጸነሰች። መልአኩ ቅዱስ ገብርኤልም አቅሌስያን የምትወልጂው ልጅ የተባረከ ነው፣ ገና ከማኅፀን ሳለ እግዚአብሔር መርጦታል፣ ስሙም ገብረ መንፈስ ቅዱስ ይባላል አላት። ይህ ታላቅ ሕፃን ገብረ መንፈስ ቅዱስም ታኅሳስ 29 ቀን ተወለደ። በተወለደ ቀን ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ብሎ እግዚአብሔርን አመስግኗል። በመዝሙረ ዳዊት መዝሙር ምዕራፍ 36 ከቁጥር 30 የጻድቅ አፉ ጥበብን ያስተምራል፣ አንደበቱ ፍርድን ይናገራል፣ የአምላኩ ሕግም በልቡ ውስጥ ነው እንዳለ አባታችን ገብረ መንፈስ ቅዱስ ከእናታቸው ጡት አልጠቡም። ከዕለታት አንድ ቀንም እናታቸው እንደታቀፈቻቸው መልአክ በስውር ነጥቆ ሰማየ ሰማያት ይዟቸው አድርጓል። ወስዶም ከጌታችን ፊት አቀረባቸውና ጌታችንና እመቤታችን ቅድስት ድንግል ማርያም ባረኳቸው። ከዚህ በኋላ ጌታችን መልአኩን መለሰ ወደ ነበረበት ውሰደው አለው። መልአኩም ወደ ነበሩበት መለሳቸው። አቡነ ገብረ መንፈስ ቅዱስ ግን ወደ እናትና አባታቸው ቤት አልተመለሱም። ወደ በረሃ ወርደው ጸሎትና ጾም ስግደት ጀመሩ እንጂ። ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል በምዕራፍ 19 ከቁጥር 29 ስለ ስሜ ቤትን ወይም ወንድሞቹን ወይም እህቶቹን ወይም አባቱን ወይም እናቱን ወይም ሚስቱን ወይም ልጆቹን ወይም ርስቱን የተወ ሁሉ 100 እጥፍ ዋጋ ያገኛል ያለውን ወንጌል ቃል በማሰብ አባታችን ምድራዊ ምግብ አልቀመሱም። ሰማያዊ ህብስትና ሰማያዊ ጽዋ በእደ መላእክት ይመገቡ ነበር እንጂ ለሰውነታቸውም ልብስ አልነበራቸውም። መላ ሰውነታቸው የሐር ጉንጉን የመሰለ ረጅም ጸጉር በቅሎላቸው ነበርና 60 አንበሳና 60 ነብርም ይታዘዙላቸው ከእግራቸው በታችም ይሰግዱላቸው ነበር። እነሆ ጊንጦችንና እባቦችን የጠላትንም ሁሉ ኃይል ትረግጡ ዘንድ ስልጣንን ሰጠዋችሁ እንዳለ ጌታ በሉቃስ ወንጌል ምዕራፍ 10 ከቁጥር 19 በነፋስ ሰረገላም ወደ ፈለጉበት ቦታ ይመላለሱ ነበር። ሰረገላ ሰጠሁ ወደ ኢየሩሳሌም የምትበርበት የሰዓት ሰረገላን ሰጠሁ እንዳለ በሁለተኛ ነገሥት ምዕራፍ 2 ከቁጥር 11 አባታችን ኢየሩሳሌምም ከጌታችን መቃብር እየደረሱ ተሳልመው ይመለሱ ነበር። የሚፈልጉበት ቦታም በመባረክት ላይ ተቀምጠው ይመላለሱ ነበር። ከብህትናቸው ብዛት የተነሳ ሊቀ መላእክት ቅዱስ ገብርኤል በፈቃደ እግዚአብሔር ተገልጾላቸው ወደ ኢትዮጵያ ሂድ ብዙ ነፍሳትን ታድናለህ ብሏቸው በግብጽ 300 ዓመት ከቆዩ በኋላ በ60 ነብርና በ60 አንበሳ ታጅበው በዘባነ መብረቅ በነፋስ ሰረገላ ተቀምጠው መልአኩ እየመራቸው ወደ ኢትዮጵያ ደረሱ። ኢትዮጵያንም ተዘዋውረው ከተመለከቱ በኋላ በጾም በጸሎት በስግደት ተጋድሏቸውን ቀጠሉ። ከዕለታት አንድ ቀን ሲጸልዩ የኢትዮጵያን ሰዎች ኃጢአት ውጧቸው ተመለከቱና ማረልኝ ብለው ከጥልቅ ባህር ተወርውረው ገብተው በእራሳቸው ቆመው ጌታዬ የኢትዮጵያን ሰዎች ካርማልክልኝ አልወጣም ብለው ተጋድሏቸውን ቀጠሉ። ምሬልሃለሁ የሚል ቃል ከሰማይ መጣላቸው። ሁሉንም የኢትዮጵያን ሰዎች ካልማርክልኝ ብለው አጋንንትን እየተዋጉ 100 ዓመት በባህር ውስጥ ኖረው ተጋደሉ። ከዚህ በኋላ ጌታችን ተገለጸላቸውና ሁሉንም የኢትዮጵያን ሰዎች ምሬልሃለሁ ወዳጄ ገብረ መንፈስ ቅዱስ ሆይ ተነስ ብሎ መላ ሰውነታቸው እንዳሱ ሙሉ ጤነኛ አደረጋቸው። ከዛም ወደ ምድረ ከብድም ሄደው ብዙ ተጋደሉ። 7 ዓመት ሲጸልዩ ሰይጣን በቁራ ተመስሎ ውሃ ጠማኝ አላቸውና የዓይኔን ውሃ ጠጣ እንጂ
የውሃስ የሚሰጠህ የለኝም አሉት። ሰይጣንም ሁለቱንም ዓይናቸውን አነቆራቸው። ከትንሽ ቀን በኋላም ቅዱስ ሚካኤልና ቅዱስ ገብርኤል እፍ ቢሉባቸው እንደ ቀድሞው ብርሃን ሆነላቸው። አላውያን ነገስታት እምነታቸውን ነቅፈው በእሳት እናቃጥላቸው ብለው እሳት አነደዱ። በእሳት መካከል ተመላልሰው አሳዩአቸው። አናምንም ብለው ተነሱባቸው። መብረቅ ከሰማይ ወርዶ አጠፋቸው። ይህን ጊዜ የጻድቅ ሰው ጸሎት ኃይልን ታደርጋለች። የያዕቆብ መልእክት ከምዕራፍ 5 ቁጥር 16። ነፍሳቸውም ወደ ሲኦል ሲወርድ ተመለከቱ። ያን ጊዜ በእኔ የተነሳ ነው ያለ ንስሐ የሞቱ ብለው ከረጅም ገደል ሄደው እግራቸውን በገመድ ከዛፍ አስረው ተዘግዝቀው እኒህን ነፍሳት ማርልኝ እያሉ ሲጸልዩ ሰይጣን ለተንኮል አያርፍምና ገመዱን ቆረጠባቸው። ገብረ መንፈስ ቅዱስም ወደ ጥልቁ ተወርውረው ሲወርዱ መልአኩ ቅዱስ ሚካኤል በፍጥነት ደርሶ ሳይወድቁ ያዛቸው። አባታችንም ፈቃዴ ነው ተወኝ ብለው ቅዱስ ሚካኤልን አስለቀቁት። ቅዱስ ሚካኤልም ለቀቃቸው። ወርደውም በድንጋዩ ላይ ወደቁ። በጥርሳቸውም ድንጋይን ነክሰው በጸሎት 60 ዓመት ኖሩ። ከዛም እንደወደቁ ሲጸልዩ ጌታችን ኢየሱስ ክርስቶስ እልፍ አእላፋት መላእክትን አስከትሎ ወረደና ወዳጄ ገብረ መንፈስ ቅዱስ ሆይ ምሬልሃለሁ ተነስ አላቸው። ጥርሳቸውም ወይን ሆኖ በቀለ። ባህታውያንም ሲገለገሉበት ይኖራሉ። ከዛም አብ ወልድ መንፈስ ቅዱስ በሽማግሌ አምሳል ተገለጡላቸውና እንደ አባታችን አብርሃም በጀርባቸው አዝለው ተሸከሟቸው። የአብ ጸጋ የወልድ ቸርነት የመንፈስ ቅዱስ አንድነት አድሮባቸዋልና። ከዚህ በኋላ ምድረ ከብድ በምትባል ሀገር ገዳም ገብተው ሲጸልዩ ኖሩ። ለመነኮሳት ገዳም መስርተው በጸሎታቸው አጋንንትን ድል ነስተው አሕዛብን አሸንፈው በጌታቸው ዘንድ ተወዳጅ ሆኑ። የእግዚአብሔርም ጸጋ መላባቸው። በግብጽ 300 በኢትዮጵያ 262 ዓመት በድምሩ 562 ዓመት በጾምና በጸሎት ከኖሩ በኋላ የእረፍት ጊዜያቸው ደረሰና መጋቢት 3 ቀን ትንሽ ሕማመ ሥጋ አደረባቸው። መጋቢት 5 ቀንም ጌታችን ኢየሱስ ክርስቶስ እልፍ አእላፋት መላእክትን አስከትሎ ስራ ለሰራ ለመጸወተ በስምህ ለዘከረ ጽላትህ በአለበት ለጸለየ ያስቀደሰ መባ ለሰጠ መጽሐፈ ገድለ ሲነበብ በንጹህ ልቦና ለሰማ ላሰማ እስከ 15 ትውልድ ምሬልሃለሁ አላቸውና ዘላለማዊ የምሕረት ቃል ኪዳን ሰጣቸው። ነፍሳቸው ከስጋቸውም በክብር ተለየች። ክብር ሞቱ ለጻድቅ በቅድመ እግዚአብሔር እንዳለ ቅዱስ ዳዊት በመዝሙር 115 ከቁጥር 5 ቅዱሳን አለቀሱላቸው። የዱር አራዊትም አለቀሱ። መቃብራት ተከፈቱ፣ አለቶች ተሰነጠቁ። ባህታውያን ከእርሳቸው በመለየታቸው ፈጽመው አዘኑ፣ አለቀሱ። ከዚህ በኋላ ቅዱሳን አቡነ ዘርአ ብሩክና ፍሬ ብሩክ ከቅዱሳን መላእክት ጋር ስጋቸውን በክብር ገንዘው እንደ ሊቀ ነቢያት ሙሴ መላእክት በስውር ምድረ ከብድ ቀበሯቸው። ነፍሳቸውንም በዝማሬ መላእክት በልዕልታ እያሸበሸቡ ገነት አስገብተዋታል። ጻድቁ አቡነ ገብረ መንፈስ ቅዱስ አባታችን ጻድቁ አቡነ ገብረ መንፈስ ቅዱስ እረፍታቸው መጋቢት 5 ቀን ቢሆንም መጋቢት 5 ቀን በታላቁ አብይ ጾም ወቅት ስለሚሆን በዚህም ወቅት የሐዘን ወቅት በመሆኑ በፍትሐ ነገሥት አንቀጽ 15ም በአብይ ጾም በዓል ማክበር፣ ከበሮው መምታት፣ እልልታና ጭብጨባ ይከለክላልና የጌታችን ስቅለት በዓል የመጋቢት 27ን ጥቅምት 27 እንደሚከበረው ሁሉ የአባታችን የአቡነ ገብረ መንፈስ ቅዱስም የእረፍት መታሰቢያ ጥቅምት 5 ተከብሮ እንዲውል ስርዓት ተሰርቷል። ከዛ ጊዜ ጀምሮ የአባታችን የአቡነ ገብረ መንፈስ ቅዱስን የእረፍት መታሰቢያ በዓል ጥቅምት 5 እናከብራለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።